ሙሉ ሐረጉን ወይንም ደግሞ ሙሉ ምንባቡን የምናገኘው የማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ ነው። እንዲህ ይላል፣ ቀኝ ዓይንህ ብታስትህ ካንተ አውጥተህ ጣላት፣ ሁለት ዓይንህ ሆነ ወደ ገሃነመ እሳት ከምትገባ ይልቅ አንድ ዓይንህ ሆነ ወደ መንግሥተ ሰማያት ብትገባ ይሻላልና ይላል። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። ይሄንን በመሰረቱ ጌታችን ኢየሱስ ክርስቶስ ስለ ዓይን የተናገረውን አውጥቶ መጣል ከፍ ብለን ብናነበው በጋብቻ ውስጥ ባለ ሕግ ውስጥ ያለን ጌታችን ኢየሱስ ክርስቶስ እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 5 ላይ እንደምናውቀው የኦሪት 10ቱን ትእዛዛት ያጠነከረበት ነውና ወደ ሴት አይቶ የተመኘ በልቡ አመነዘረ ካለ በኋላ ነው ይሄንን ስለ ዓይን የተናገረው። ስለ ዓይን ብቻ ሳይሆን ወረድ ብለን ስናነበው ስለ እጅም ተናግሯል፣ ስለ እግርም ተናግሯል። በሶስቱም በዓይንም በእጅም በእግርም የተናገረው ተመሳሳይ ነገር፣ ሁለት ሆነው ከምትስትባቸው አንድ ሆኖ አንዱን ጥለህ መንግሥተ ሰማያት ብትገባ ይሻልሃል። ዓይን ያለው ታዲያ ምንን ለማለት ነው ብለን ወደ ማብራሪያው ከመግባታችን በፊት በጣም መጠንቀቅ ያለብን ነገር ይህ እንደዚህ አይነት መሰል የመጽሐፍ ቅዱስ ቃላቶች በቀጥታ እንደማይተረጎሙ ነው። ወንጌል ትርጓሜያችን በጣም የሚገርመው ዓይኑን ያወጣ እንዳለ ምስክር አድርጎ ጽፏል፣ እጁን የቆረጠ እንዳለ ምስክር አድርጎ ጽፏል፣ እግሩንም እንደዚሁ በሙሉ ያቃጠለ እንዳለ ተናግሯል። ለምሳሌ በዓይን ብንመለከተው ይሄንን ቃል ቀጥታ የወሰደው ሁላችንም የምናውቀው ስምዖን ጫማ ሰፊውን አንዲት ሴት ጫማዋ ተበጥሶባት ለማሰፋት ብትመጣ አንድ ያሰፋች ተመልሳ መጣ የሰፋትን አጥበብልኝ ያለች አስጠበበች፣ ሶስተኛ ተመልሳ ብትመጣበት ለምንድን ነው እንደዚህ የምትመላለሽው አላት። ስለወደድኩ ነው አለችው። የዚህን ጊዜ ላይ ከሁሉ አብልጠሽ ምንን የምትወጁ ሲላት ሁሉንም ወደዋለሁ ነገር ግን ዓይንህን ወደዋለሁ ስትለው ዓይኑን በወስፌው ወይም በጉጠቱ አውጥቶ እንደሰጣት ይናገራል። በእግርም ብንመለከተው ተመሳሳይ ነው። አባ መርትያኖስም አንዲት ዘማ አብራው የስጋዊ ፈቃድ ለማድረግ ወይም ደግሞ ዝሙት እንፈጽም ስትለው ለጊዜው በሚታየው በስጋዊ ፍትወት ከምደሰት ይልቅ እግሬ በመዚህ በእሳቱ ብትቃጠል ይሻላል ብሎ እንዳስገባበትም ወንጌል ትርጓሜያችን ይናገራል። በእጅም ተመሳሳይ ነው። እጃቸውንም የቆረጡ አሉ። አትናቴዎስ ሊቀ ጳጳስ ዘአንጾኪያ ይባላል እና ይህ አባት ትላንትና ከነበረበት ከአረማዊ ግብሩ ተመልሶ በአንጾኪያ ላይ ኤጲስቆጶስ ሆኖ ሊቀ ጳጳስ ሆኖ ያገለግል ነበርና በባለፈው ሕይወቱ ታውቆ የነበረች አንዲት ዘማ መታ የጌታን ቅዱስ ሥጋ ክቡር ደም በሚያቀብልበት ጊዜ ላይ እጁን ነከሰችው ለምልክት እንዲሆን እና ልክ እጁን ከነከሰችው በኋላ ቅዱስ አትናቴዎስ ዘአንጾኪያ ጾር ተነሳበት። ትላንት የነበረበት ሕይወቱን እያስታወሰ ደግሞ መሰቃየት ጀመረ። የዚህን ጊዜ ላይ የጌታችን ትእዛዝ ትዝ አለውና እጁን ቆርጦታል። በጣም ብዙ ጊዜ ላይ በአንጾኪያና በስርዓቱ መሰረት አንድ አባት ከተሾመ በኋላ ለ7 ተከታታይ ቀናት የጌታን ሥጋና ደም ማቁረብ አለበት እና እኚህ አባት 2 ቀን 3 ቀን ሲቀሩ በጣም ሲያስጨንቋቸው ወደ ቅዳሴ ሲገቡ ለስም አጠራሯ ክብር ምስጋና ይድረሳት እመቤታችን ድንግል ማርያም በተቆረጠው እጁ ምክንያት ቅዳሴው ከሚታጎል ብላ ሌላ አዲስ የብርሃን እጅ ለቅዱስ አትናቴዎስ ዘአንጾኪያ እንደሰጠችው ትርጓሜ ወንጌላችን ይናገራል። ይሄንን ግን ያዩ በቅዳሴው የተሳተፉ ሰዎች በጣም ግራ ስለገባቸው አትናቴዎስ ከነበረበት ቦታ ወስዶ ምንጣፉን ቢገልጠው እጁ ተቆርጦ አይተዋል። ይሄንን በሙሉ ያነሳንበት ምክንያት ምንድነው? እነዚህ 3 አባቶች ዓይንህን፣ እጅህን፣ እግርህን ቆረጥ አላት የሚለውን በቀጥታ ስለወሰዱት ነው። ግን ይሄንን የተናገረው ጌታችን ኢየሱስ ክርስቶስ እውነት ሁላችንም ክፉ ባሰብን ቁጥር ክፉ ባደረግን ቁጥር የስሜት ሕዋሳቶቻችንን በሙሉ ቆርጠን እንድንጥላቸው ነው ብለን ስንናገር ግን አይደለም ነው መልሱ። የመጀመሪያው ዓይንህ ብታስትህ አውጥተህ ጣላት ያለው ለሚስት ነው። እንግዲህ ከሰውነታችን ክፍል ለጭንቅላታችን በጣም ቅርብ የሆነው ምንድነው ቢባል ዓይን ነው። ዓይን ከውጭ ያሉትን እንደሚመለከት ሁሉ ዓይን ከውጭ ያሉትን በሙሉ ተመልክቶ ወደ ውስጥ እንደሚያስገባ ሁሉ ሚስትም ለባሏ የሚያይባት ወይንም ደግሞ ሌላውን ዓለም የሚመለከትባት ስለሆነች ነው። በሚስቱ ብርታትና በሚስቱ ጽናት አንድ ሰው እንደሚበረታ እንደሚጠነክር ሁሉ አብርሃም በሳራ እንደጠነከረ ይስሐቅም በርብቃ እንደጠነከረ ሁሉ ሚስትም መልካም ከሆነች ባሏ እንደምታጠነክር ለማሳየት ነው። ነገር ግን ይቺ ሚስትህ ምንም እንኳን ብታጠነክርህ ክፉ ለማድረግ ደግሞ ምክንያት ብትሆንብህ አውጥተህ ጣላት ማለት ደግሞ ሚስትህን አስበልጠህ ወይንም ደግሞ ለሚስትህ ብለህ ከምትሰራው የጥቂት ጊዜ ኃጢአት ይልቅ ሚስትህን ትተሃት የምትሰራው ጽድቅ ይሻልሃል፣ ወይም ደግሞ ሚስትህን ተዋት፣ ዛሬ ሚስትህን ብትተዋት ነገ መንግሥተ ሰማያትን አንተ ትወርሳለህ ለማለት ነው። በእጅም ስንመለከተው ደግሞ እጅ የሚባሉት ልጆች ናቸው። ልጆችህን ከምታስደስት ይልቅ የእግዚአብሔርን ትእዛዝ ብታከብር ይሻላል ለማለት ነው። እግርም ሲሆን ደግሞ ቤተሰብ ለማለት ነው ይላል ትርጓሜ ወንጌላችን።
ቅዱስ ዮሐንስ አፈወርቅ ግን ከሚስት ውጭ ያሉትን ትርጓሜያቶች ሲጨምር ምን ብሎ ይናገራል? ዓይን ተብሎ ሁለተኛ የሚተረጎመው ክፉ ሐሳብ ነው ብሎ ይናገራል። እንግዲህ የትኛውም አይነት ክፉ ሐሳቦች የሚገቡት በስሜት ሕዋሳቶቻችን ነው። አንድ ሰው ስሜት ሕዋሳቱን መጠበቅ የማይችል ከሆነ ወደ ውስጡ ብዙ ኃጢአቶች ሊገቡ ይችላሉ። ስለዚህ ቅዱስ ዮሐንስ አፈወርቅ ምን ይላል? ሐሳባችን ሌላ ነገር ላይ ሲሆን ዓይናችን በፊቱ የቆሙትን ነገሮች እንኳን ትኩረት አያደርግበትም ወይም ደግሞ ትኩረት አይሰጥም። ልብህ ግን የሚፈልገው ከሆነ ዓይንህ ተራራ ራሱ አይጋርደውም፣ ሁሉንም ነገር አልፎ መመልከት ይችላል ይላል ቅዱስ ዮሐንስ አፈወርቅ። ከዚህ በኋላ ምን ብሎ ይቀጥላል? እናንተን ለምሳሌ አንድ ጥያቄ ልጠይቃችሁ። ሁለት ዓይን እያላችሁ ወደ ጉድጓድ ከምትገቡና አንድ ዓይናችሁን አውጥታችሁ ሰውነታችሁን በሙሉ ከምታተርፉ የትኛው ይሻላችኋል ብሎ ይጠይቃል። በእርግጠኝነት ሁላችንም ይህን ጥያቄ ብንጠይቅ የምንመልሰው አንድ ዓይናችንን አውጥተን ሌላው ሰውነታችን ቢተርፍ ይሻላል። ስለዚህ ግልጽ ከሆነ እያወጣን የምንጥለው ዓይን፣ እያወጣን የምንጥለው እጅ፣ እያወጣን የምንጥለው እግር በምስጢር ሚስት፣ ልጅ፣ ቤተሰብ የተባለው እያወጣን እየጣልናቸው ስለጠላናቸው ሳይሆን እነሱም ጭምር እንዲተርፉ ነው ይላል ቅዱስ ዮሐንስ አፈወርቅ። ባጭሩ ምን ለማለት ነው? እነዚህን ሰዎች ጥለናቸው የምንሄደው ጌታችንም አውጥታችሁ ጣሏቸው የሚለው ቢያንስ በራሳቸው ኃጢአትና በራሳቸው ክፋት ቢጠየቁ ይሻላል። እናንተንም ስላሳሳቱና እናንተንም ጥያቄ ውስጥ እንድትገቡና ወደ ገሃነም እንድትገቡ ምክንያት ሆነው በሁለት ነገር ከሚጠየቁ ቢያንስ በአንድ ነገር ቢጠየቁ ይሻላል ብሎ ይተረጉመዋል። ሌሎች ሊቃውንተ ቤተክርስቲያን ደግሞ ሁለት ዓይን፣ ሁለት እጅ፣ ሁለት እግር የሚባሉት ነፍስና ስጋ ናቸው። አንድ ሰው በስጋውም በነፍሱም ወደ ገሃነመ እሳት ገብቶ ከሚቃጠል ይልቅ ስጋውን በዚች ምድር ላይ ጉስቁልና ወይንም ደግሞ መከራን ተቀብሎ በነፍሱ ቢከብር ይሻላል ይላል። ትርጓሜ ወንጌላችንም ይህንን ሲያጸና ዓይናችሁን በአንቃይዶ ወይንም ደግሞ በርትቶ በመግለጥ እጃችሁን በሰፊህ በመዘርጋት እግራችሁን ደግሞ በቀዊም ወይንም ደግሞ በመቆም ለስጋችሁ በደንብ አድርጋችሁ መገራትን የምታደርጉ ከሆነ በነፍሳችሁ ትከብራላችሁ ይላል ማለት ነው።